እንዴት ነው ሴት ያለበት ቤት ውስጥ ገብቼ እኖራለሁ? አይ እሷ አላማዋ ይመስለኛል የትኛው ባል ነው ከሚስቴ ጋር አብረሽ ትኖሪያለሽ ብሎ የሚፈቅደው? የትኛዋ ሚስት ናት ከባሌ ጋር አብለን አንድ ሩም ሰተን እንኖራለን የምትለው ማን ናት? ልጅ ምንድን ነው የምትለኛል? መውለድ አይሻልም? መውለድ ይሻላል እኮ መውለድም የባሰ ነገር ነው። ድሮ ብሩክ አለማየሁ ቆፍጣን ነው። ለፕራንክ እንኳን የወለድካትን ልጅ አሳድጋታለሁ አምጣ ስትለው ሃይሚ ቆፍጠን ያለ መልስ ስሙ። ሲጀመር አንተ ቡታጅራ ልጅ አለክ። እኔ ደስ አይልም እንጂ እንዳልልሽሽ እንደዛ ነው ተባለ። ስሙልኝ እንግዲህ ሰምታችኋል። ያ የድሮ ቆፍጣናው ብሩክ የት ሄደ የምትሉት ለኔም ጥያቄ ሆኖብኛል። ለኔም ጥያቄ ነው ጋይስ። ወልኩት ተባልሽ ቡታጅራ ልጅ አለው ተባልሽ። ደስ ሲል አሳድግልኝ። ትቀልዳለች። ትስቃለህ እንዳንተ ሜስቲ ባኒ አዲሱ ብሩክ አናደደ ለምትሉ ሰዎች ብሩክ አለማየሁ እንግዲህ ካራክተሩ ነው እንጂ ድሮም አሁንም አንድ አይነት ነው ለማለት ነው። ግን ስራው ነው የተቀየረው አሁን ላይ ማለት ነው ጋይስ። ስለወለድከው ከየት አምጥቼ ነው የምወልደው? በምን አቅሜ? ጌቴ አማቸዋል። አብርሃም እድሜ ለአብርሃም። ፈሪያ እግዚአብሔር ያላቸውን ሰዎች ሁሉ ጭራሽ በቃ ሴት እያክተለተሉ እየመጡ እየሰሩ ሚዲያውን እንዲያበላሹት አደረከው። አብርሃም እንደው ምን ይሻለናል ነው? ኧረ እባክህ እኔ እንዳንተ ካህደ ሴት ልጅ ላንቺ አልሰጥሽም። አማታ ወይኔ ይሄ የተፈጠረው እንግዲህ 2017 ላይ ማዘርጋ ሄደ ሰዓት ነው የተፈጠረ የነበረው ማለት ነው። ይሄ ፕራንክ የተደረገው ስለዛ ሲመለስ በፍቅር እኔን በፍቅር አይደለም አይወድልሽ ያ በየዘና አረገችኝ። እዚህ ጋር ቀብራራው እነ ሙቤ እነ ማራኪ አስነኩት አይገልጸውም። ይመቻችሁ እስኪ የራሷ ስህተት ምንም አይታያትም ምናምንና ላይክ በራሷ ስህተት ብዙ ነገሮችን አበላሽታ እሱም አጥቶ ሊሆን ይችላል። ዛሬ ሄርሜላና ሩታም እንግዲህ ርቅ ላይ ደረሱ። አብርሃምም ከህይወታቸው ወጥቻለሁ ከሁለታችሁም ህይወት አታስፈልጉልኝም ብሎ ጥሎ ሄደ። እንግዲህ ምን ነው የሚያስረዳው? ምን ነው የሚያስተምረው? እኛ ብሩክና ሃይሚ እስከዛሬ ድረስ ወጣ ያለ ቪዲዮ ሰርተውብን አያውቁም ነበር። ሲስ ጠፍተሻል ለምንድነው ቶሎ እንድድሮ ማትመጪው ለምትሉኝ ምን ብዬ ላውራ? ቆይ በጣም እኮ ነው የሚያስጠላው ቪዲዮ። እውነት ይደብራል ቪዲዮ። እኔ ለዛ ነው ብዙ ጊዜ አልመጣውም። እንደገናም ደግሞ አንዳንዴ ጥፋት ሆኖ እያያችሁ ሰውን አደግፉትም አይደለ? ዝምታ ጥሩ ነው ብዬ ነው ዝም ምለው። ሰላም ጤና ይስጥልኝ የኛ ወድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ አሽወና ነው። በእኔ ጋር 200 ገብተናል። እናመሰግናለን ቤተሰቦች። በአንድ ወር ውስጥ 200 አስገብታችሁኛል። እግዚአብሔር የተመሰገነ ይሁን። ሰዓቴን ሙሉልኝ፣ ቪዲዮን አጫውቱልኝ። ሰዓቱ ነው የማይሞላው ዩቲዩብ ቻናል እንትን ሲባል ሰዓቱ ነው ከባድ እና እኛ ወድ ቤተሰቦች ዛሬ ተመልሼ መጥቻለሁ። የመጣሁትም ምንድነው እንግዲህ ትናንትና ያው መግቢያ ላይ ያረኩላችሁን ያው የነህያብም ጭፈራ ሰርጉም ምናምን ትናንትና በጣም ያምር ነበር። እንግዲህ ቅምጥሌ ምርጥ ጊዜ ያሳልፋለች እዛ ቦታ ላይ ደስ የሚል ሚዜ ሆና ነው ያሳለፈችው። ያው ቪዲዮውን ባመጣው ምንም ትርጉም የለውም፣ አይታችሁታል ቲክታክ ላይ ስላያችሁት። ብቻ ግን ደስ ይላል እና ዛሬ ይዤላችሁ የመጣሁት ሃይሚ በጣም ብሩኬን በጣም ብዙ ሰው እየወቀሰው ነው። ከምን ጊዜውም በላይ አሁን በጣም ብዙ ሰው እየወቀሰው ነው። እውነት በአሁኑ ስራው እኔ ራሱ በጣም ደብሮኛል። እውነቴን ሲነግራችሁ በጣም ስለምወዳቸው ሃይሚና ብሩኬንም የአሁኑ ስራቸው ደብሮኛል። በተለይ የደበረኝ ምኑ ጋር መሰላችሁ? በቃ ቤት አብራ ትኑርና በብሉቱዝ ነው እንዴት እንደሆነ ህመሙን ተየው፣ ቁስለቱን ተየው። እንደዛ አይነት ነገር በፍጹም አይሰራም። በቃ እንደዛ አይነት ነገር ጭራሽ ነው የማይሆነው። እንደዛ አይነት ውሳኔ መወሰንም ሃይሚ ራሱ አይጠበቅባትም። በእርግጥ ብሩኬ ይሄዳሉ አላለም፣ ግን ደግሞ ሃይሚ ትምጣለች። ለምን መሆን የለበትም እንደዛ። በጣም ነው የሚደብረው እውነት ለመናገር። የትኛውም ወንድ ያስተምራል። የትኛውም ወንድ በማንኛውም አጋጣሚ ልጅ ሊኖረው ይችላል፣ ግን ለልጁ ማድረግ ያለበትን ነገር ሁሉ ያደርጋል። ግን አሁን ላይ ቤት አብራን ትኑር የሚለው ነገር እውነት ዛሬ እዩ ቤት ውስጥ ሄዳ የምትኖር ከሆነ እሷ ምንድር እነሱ ላይ በጣም ነው የሚደብረው። የት ሀገር ነው ጭራሽ አንድ ቤት አይደለም ቀርቶ ጎባን ጎረቤት እንኳን ሆኖ ኖሮ አያውቅም። ጭራሽ በሀገራችንም የሌለ ነገር ሲደረግ ማየት እኔ እንጃ በጣም ነው የሚደብረኝ እውነት ለመናገር ማለት ነው። ምክንያቱም ጭራሽ ሃይሚ መፍቀድ የለባትም እዛ ቤት ውስጥ እንድትሄድ ብሩክ እንኳን ቢፈልግ ጭራሽ እኔ ቤቴ ውስጥ አላስገባም ነው ማለት ያለባት ሃይሚ። እኔ በእኔ እይታ ማለት ነው። ብዙ ሰውም ጭራሽ መግባት እንደሌለባት እንደገና ደግሞ ጭራሽ በቃ አሁን ላይ ደግሞ ሪሊ ልጁ እንዳልሆነ በደንብ ህዝብ አውቆታል። ስለዚህ ሃይሚና ብሩኬ በዚህ ልክ ሰውን ለማጃጃል ባትሞክሩ እኔ በጣም ደስ ይለኛል። ምን ነው ይሄን አክል ምን በደሏቸው? ኦዲየንስ ምን በደለ? ምን አደረገ? ምንም አላደረገም። ለእናንተ ከመጨነቅ ከመጠበብ ውጪ
ምንም ያደረጉት ነገር የለም። ሶ እኔ ያው እንደ ድሮ ማለት ድሮ ደስ ያለኝ ነው እየመጣው ምሰራው ምናምን አንዳንድ ነገሮች የሚባሉት ነገሮች ዛሬ ግን ብሩክ ትክክል እንዳልሆነ ሲመክሩት ኖ ትክክል አይደላችሁ ማለት አልችልም። ምክንያቱም ትክክል ናቸው እነዛ ተመልካቾች። ይሄ ነገር ይሄ ቪዲዮ ይቀመጣል እዚህ መግቢያ ላይ ያስቀመጥኩትን ቪዲዮ አሁን የዛኔ ፕራንክ ነው የተደረገው፣ ግን ዛሬ ቁም ነገር ሆኖ ልክ ይወጣ ይፖሰታል፣ ሼር ይደረጋል። ግን በዛን ሰዓት ፕራንክ ነው። ይሄ ደግሞ ዛሬ የሚሰሩት ቪዲዮ ነገ እነሱ ልጅ ወልደው እቺ ህፃን አድጋ አሁን ለምሳሌ እንደው እቺ ህፃን አባቷን ባታቀው ሜቢ ብሩክ አባቴ ነው ብላ ስታድግ ግም ብትል ምን ይባላል? እሺ ምን ይባላል? ምንም ማድረግ እኮ አይቻልም። እቺ ልጅ እንደው አባቷ የማይታወቅ ከሆነ እናቷም እንደው ሳትናገር ብትከርም ብትቆይ ማደጓ አይቀርም መቼስ እቺ ልጅ አይደል እንዴ? እግዚአብሔር ፍቃዱ ሆነ። ስለዚህ ነገ እጣ ፋንታዋ ምን ይሆናል? አንድ ይሄ ነገር ያሳስባል። ሁለተኛ ነገር ደግሞ ሃይሚ ጭራሽ ቤት ውስጥ ትኑር በቃ ትሞክረው ተየው የሚባለው ነገር በፍጹም ሊሆን አይችልም። ሲቀጥል እዩን የምትወቅሱ ሰዎች እዩ ምንም አላጠፋችም። ጥፋቱም ውሳኔውም ሃይሚና ብሩኬ ጋር ብቻ ነው። በቃ እነሱ ካልፈለጉ እሷ ምን ታመጣለች? በየቀኑ ቪዲዮ የምትሰራው እሱን ራሱ ማስቆም ይችላሉ። እኔ በእዩ አልፈርድም። አሁን ላይ የምፈርደው በብሩኬ ነው። ብሩኬ ቆፍጠን ጠንቀቅ ብሎ ለምን ከልጅቷ ድጋሚ የዲኤንኤ ምርመራውን ለመምራቋ ወስዶ አያስመረምርም? ለምን አንዴ ሁለቴ ትመርመርልኝ ለምን አይልም? ስለዚህ ይሄ ምንም አያስተምርም። ትናንትና በተለይ አብራው ትኑር ምናምን የተባለው አያስተምርም። የትኛውም ወንድ ከውጭ ሴት ከውጭ ሊወልድ ይችላል። ልጅ ሴት አላልኩም፣ ልጅ ሊወልድ ይችላል። ግን ከወለደላት ሴት ጋራ ከፍቅረኛው ጋር አንድ ቤት ውስጥ ትኑር የሚባል ህግ የለም ጭራሽ ማለት ነው። ሃይሚ እዚህ ጋር ተሳስታለች። ኖራት ሞክረው በብሉቱዝ ነው ምንድነው የምታዳምጠው? ሲጀመር ምን በጣም ነው የሚያስጠላ። እንኳን አይደለም ቀርቶ ደባል ሚስት ጓደኛም ጎረቤትም ከባልና ሚስት ጋራ አብሮ አይተኛም አይኖርም ይባላል። አይኖርም ስላችሁ ክላስ ለየ ብቻ ነው እኔ የማውቀው። ባልና ሚስት መሀል እንኳን አብሮ ለምሳሌ አንድ ክላስ ኖሮ ባልና ሚስት አብሮ ተኝቶ ከዛ ደግሞ ከስር መቼስ የሚተኛ ሰው ያበደ ሰው መሆን አለበት እንጂ በፍጹም ሊሆን አይችልም። በቃ የባልና ሚስት ሩም ነው በቃ አለቀ። ስለዚህ የባልና ሚስት ቤትም የተከበረ ቤት ነው። ሌላ ጎባን ሴት ምን ታረጋለች? ሰራተኛ ሆነች ልትኖሪ ነው? ሰራተኝነትም አታስፈልግም። ሰራተኝነት እንዴት ነው የምትኖረው እዛ ቤት ውስጥ? ብሩክን አፍቅራ ከብሩክ ወልዳ ከብሩክ ልጅ እያላት እንዴት ነው ሰራተኛ ሆና ልትኖርስ የምትችለው? እንደማይነካሽ አውቃለሁ ምናምን ያ ነገር ራሱ አያስተምርም በትምህርቱ ደረጃ። እኔ የምነግራችሁ ያስተምራል እያሉ እነሱ ቪዲዮ በሚሰሩት ነገር ነው የምነግራችሁ እንጂ የብሩኬን ባህሪ አይደለም የሃይሚን ባህሪ አይደለም። ይሄን ባህሪ እንድትረዱ ፈልገው ነገር ግን ያስተምራል እንኳን ቢሉ እንኳን ይሄ ነገር ከሀገር ውጪ የሆነ ነገር ነው። ጭራሽ የማይሆን ነገር እንዴ የሌለ ነገር ጠዋትም ማታም ልክ ቁርስና አራት ጭቅጭቅ ባንድ ወንድ ስምንተኛው ሺ ፎካረው ኢየሱስ ነው የሚባል ትንቢቱ ደረሰ ማለት ነው። እናንተ ለአንድ ወንድ አንድ ቤት አስገብታችሁ ስትኖሩ እዩና ሃይሚ ይደብራል፣ ብሩኬም ይደብራል እንደዛው ማለት ነው። በጣም ነው የሚደብረው። ምክንያቱም እውነት እዩ እዛ ቤት ውስጥ ሆነ ቪዲዮ የሚሰራ ከሆነ እኛ ቪዲዮ እናውቃለን እኮ የእናንተ ተግባር እንዳልሆነ እናውቃለን። ግን እንደዚህ አይነት የሚደረግ ህግ የለም በኢትዮጵያ ላይ ሲጨራሽ የለም። እንዴ በእስልምና እንኳን ኒካ አድርጎ ነው ለአንድ ወንድ በእስልምና እንኳን 4 ድረስ ይፈቀዳል ይባላል። እንደዛ ቢሆን እንኳን እኩል እነዛን ሴቶች እኩል ካየ ነው እስቲል አንዷ ሴት ጋር እንኳን 2 ቀን አድሮ አንዷ ጋር 1 ቀን ማደር አይቻልም። እውነት እኔ ጓደኞቼ ምን አውቀሽ ነው ምናምን እንዳትሉኝ፣ ጓደኞቼ ጋር ነው አብሬ የምውለው፣ እናወራለን፣ አውቃለሁኝ። የምሬን ነው። ለዛችኛዋ እንኳን 1 ሻርብ ከገዛ ለዚህኛውም 1 ሻርብ መግዛት አለበት። ምንም ነገር ማዳላት የለበት። 4 ሚስት ካገባ ለአራቱም አማና የሆነ ሀቅ አለበት። እንደዛ ነው እንደው በእስልምና እንኳን ቢባል። በክርስትና ደግሞ ጭራሽ 2 ሚስት አይፈቀድም። ጭራሽ ማለት ነው። እንኳን አይደለም እንደዚህ ዲቃላ የተወለደላትን እናት ጭራሽ አይሆንም። ግን ልጁን ማሳደግ፣ ልጁን የመደገፍ፣ ለልጁ ተቆራጭ የማድረግ ገንዘብ የማድረግ ግዴታ አለበት። ከዛ ውጭ ግን ቤት መታ ትኑር ትሞክረው የሚባል ፈቃድ የምትሰጧት እናንተ ምን ስለሆነች ነው ሃይሚ ፈቃድ የምትሰጫት? ያ ቤት እኮ ያንቺና የባልሽ ቤት ብቻ ነው። አንቺ የለፋሽበት ብቻ ነው። እዩን አይመለከታትም እዚህ ጋር ማለት ነው። እዩን የሚመለከታትን ጉዳይ አድርሳችኋል። ከዚህ በኋላ በቃ ድራማው የሚያስተምረው እንደዛ ነው። ግን አሁን ቤት ሄዳ ምናምን ከሆነ ጭራሽ ከሃይማኖትም ውጪ ነው።
ከምንም ውጪ የሆነ ነገር ነው። መቋጫ ብታበጁለት ይሄንን ቪዲዮ ሀይሚና ብሩኬ በጣም የተሻለ ነው። ደጋግመን እየለፋን ነው እኛ ኦዲየንሶቻችን፣ ደጋፊዎቻችሁ። እውነት ትክክል ያልሆናችሁትን ትክክል አይደላችሁም። እውነት ሄዳ ቤት ውስጥ እዛ ኖራ የሚሰራ ቪዲዮ በፍጹም ትክክል አይደለም፣ በፍጹም ማለት ነው። እና ለዛሬ የነበረኝ ቆይታ ይህን ይመስላል። የኔ ውድ ቤተሰቦች አይዟችሁ፣ በቅርቡ እውነቱ እኮ መውጣቱ አይቀርም። እኛ እኮ እውነቱን እናውቃለን፣ ግን እስከዛው ድረስ የሚያደርጉት ድርጊት ደግሞ በጣም ይደብራል። በቃ ለዛ ነው የምንለፋው እንጂ እውነቱን እንደሆነ ሁሉም ሰው አውቆታል፣ አሁን በሚገርም ሁኔታ ማለት ነው ጋይስ። እና ለማንኛውም ሀይሚና ብሩኬ ልቦና ይስጣችሁ፣ ወደ ነበራችሁበት እንድትመለሱ መልካም ምኞቴ ነው። የኛ ወድ ቤተሰቦች ያው ስለደበረኝ ነው ቶሎ ማልሰራው ቪዲዮ እንደ ድሮ ቶሎ አትመጭም ሲሳሁን ለምንድን ነው ምናምን የምትሉኝ ሰዎች፣ አንደኛም ስለደበረኝ ነው፣ ሁለተኛም ደግሞ ስራ ቢዚ ስለሆንኩኝ ነው። ለዛም ነው። ግን በዛም ብዬ በዛ መምጣት አይቀርም። ግን በጣም ይደብራል። በቃ አንድ ትክክል ያልሆነ ነገር መደገፍ ደግሞ ትንሽ ከባድ ነው። ገብቷችኋል አይደለ? ስለዚህ ሀይሚና ብሩኬ ከስተታችሁ ተመለሱ። በጣም የሚደብር ነገር ነው እያደረጋችሁት ያላችሁት። ያላደረጋችሁትን ያልሆናችሁትን ጭራሽ በእናንተ ላይ ያልሆነ ነገር እንደሆነ እኛ እናውቃለን ጥንቅቅ አድርገን። ስለዚህ ቤተሰቦችን ብታዳምጡ በጣም ጥሩ ነው። አመሰግናለሁ ባይ